tautology እና contradiction የሚለውን ስናይ a compound proposition is a tautology if it is always true regardless of truth values of component proposition የሆነ compound proposition ይኖረናል ያ compound proposition tautology ነው የሚባለው ምን ሲሆን ነው የሚመጣው ውጤቱ ሁሉም ትሩ ሲሆን ማንኛውንም truth value ብንከት በዛ ፕሮፖዚሽኖች ወይንም በፕሪሚሶቹ ላይ ማንኛውንም truth value ስንከት መጨረሻ ላይ ትሩ የሚመጣ ከሆነ regardless of the truth values of its component propositions ኮምፖነንቶቹ ላይ ወይንም ፕሮፖዚሽኖቹ ላይ ማንኛውንም truth value ስንከት መጨረሻ ላይ ትሩ የሚመጣ ከሆነ ታውቶሎጂ ይባላል በሌላ በኩል ደግሞ a component proposition is always false regardless of its component propositions we say that such proposition is contradiction የመጨረሻ ውጤቱ false የሚመጣ ከሆነ compound proposition ውጤቱ ሁሌ ማንኛውንም truth value እዛ ፕሮፖዚሽኖች ውስጥ ከተቱ false የሚመጣ ከሆነ ሁሉ ያ contradiction ይባላል እንዴት የሚለውን እዚህ ጋር p የሚባል proposition አለን consider the propositions p or negation of p and negation of p ይሄን ስሩ ነው ያለን ያ ማለት p or negation of p ምን ይሆናል p and negation of p ምን ይሆናል p አለን የp ቫልዩ ምን ሊሆን ይችላል ወይ ትሩ ወይ ፎልስ ሊሆን ይችላል እና ሌላ ማን ያለን negation of p ያለን እዚህ ጋር በሁለቱ ስለዚህ negation of p ደግሞ ምን ይሆናል p ትሩ ሲሆን negation of p ፎልስ ይሆናል p ፎልስ ሲሆን negation of p ትሩ ይሆናል ስለዚህ አሁን p or negation of p ምን ይሆናል ኦርን ስንሰራ በኦር ጊዜ አንድ ትሩ ካለ ሁሉንም ትሩ ነው የሚያደርገው ትሩ ኦር ፎልስ ትሩ ነው ፎልስ ኦር ትሩ ነው በኦር ጊዜ ስለሆነ ኤንድን ስንሰራስ p ኤንድ ኔጌሽን ኦፍ p ስንሰራ ትሩ ኤንድ ፎልስ ያው ፎልስ ስላለ ፎልስ ነው የሚሆነው በኤንድ ጊዜ አንድ ፎልስ ካለ ፎልስ ነው የሚሆነው በኤንድ ጊዜ ትሩ የሚሆነው ሁለቱም ትሩ ሲሆኑ ብቻ ነው እና ፎልስ ኢን ትሩ ፎልስ ነው ተመልከቱ p ኦር ኔጌሽን ኦፍ p ይሄን ይመስላል ውጤቱ p ኤንድ ኔጌሽን ኦፍ p ደግሞ ይሄን ይመስላል ውጤቱ ስናየው p ኦር ኔጌሽን ኦፍ p የp ትሩዝ ቫልዩ ማንኛውም ትሩም ሆነ ፎልስም ሆነ ነገር ግን p ኦር ኔጌሽን ኦፍ p ምንድነው ትሩ ነው የመጣው ውጤቱ ስለዚህ ይሄ ምን ይባላል ታውቶሎጂ ይባላል p ኦር ኔጌሽን ኦፍ p ምንድነው is a tautology p and negation of p ስናይ ደግሞ ውጤቱ ፎልስ ነው የመጣው ስለዚህ ይሄ ምን ይባላል ኮንትራዲክሽን ይባላል ስለዚህ ትሩዝ ቫልዩ የፕሮፖዚሽኑ ትሩዝ ቫልዩ ማንኛውም ሊሆን ይችላል ነገር ግን የመጨረሻ ውጤቱ ሁሉ ጊዜ ትሩ የሚመጣ ከሆነ ሙሉ ትሩ የሚመጣ ከሆነ ታውቶሎጂ ሲባል ሙሉ ፎልስ የሚመጣ ከሆነ ደግሞ ኮንትራዲክሽን በማለት እንጠራለን ያንን ኮምፓውንድ ፕሮፖዚሽን እዚህ ጋር ኮምፓውንድ ፕሮፖዚሽን ተሰጥቶናል ይሄ ኮምፓውንድ ፕሮፖዚሽን ታውቶሎጂ ነው ወይስ ኮንትራዲክሽን ነው የሚለውን በምን እናውቃለን ትሩዝ ቴብሉን እንሰራለን መጀመሪያ ስንት ፕሮፖዚሽኖች አሉን እዚህ p አለን q አለን ሁለት ፕሮፖዚሽኖች አሉ ስለዚህ ለዚህ ትሩዝ ቴብሉን ነው መጀመሪያ መስራት ያለብን ስለዚህ ፕሮፖዚሽኖችን ስንጽፍ p አለን እንደገና q አለን ቴብሉን መሳል እንጀምራለን p ምን ሊሆን ይችላል ትሩ ሊሆን ይችላል p ትሩ ሲሆን qም ትሩ ሊሆን ይችላል p ትሩ ሆኖ q ፎልስ ሊሆን ይችላል ሌላው p ፎልስ ሆኖ q ትሩ ሊሆን ይችላል ሌላው p ፎልስ ሆኖ qም ፎልስ ሊሆን ይችላል ስለዚህ ሁለት ፕሮፖዚሽኖች ሲኖሩ እንደዚህ አራት መስመር ነው የሚኖረን ማለት ነው ስለዚህ ቀጥሎ ማንን እንስራ p implies q implies p አለ መጀመሪያ q implies p እንስራ q implies p ምን ይሆናል q implies p በመንሰራበት ጊዜ ከq ወደ p ነው ያው በኢምፕላይስ ጊዜ ፎልስ የሚሆነው q ትሩ ሆኖ p ፎልስ ከሆነ ብቻ ነው በኢምፕሊኬሽን ጊዜ የመጀመሪያው ትሩ ሆኖ ሁለተኛው ፎልስ ሲሆን q ትሩ ሆኖ p ፎልስ የሚሆንበት ይሄኛው ሶስተኛው መስመር ነው እዛ ላይ ፎልስ ይሆናል ሌላ ቦታ ሁሉ ምንድነው ትሩ ነው ትሩ ይሆናል q implies p ስለዚህ ያው ማንን እንስራ p implies q implies p p implies q implies p ይሄን የዚህን ውጤት በመንሰራበት ጊዜ q implies p እዚህ ጋር አለ p implies q implies p ማለት የመጀመሪያውንና ሶስተኛውን ኮለመን ነው የምንሰራው ትሩ implies ትሩ implies ትሩ እንደገና ትሩ false implies false ያው ትሩ ነው false implies ትሩ ነው በኢምፕሊኬሽን ጊዜ false የሚሆነው ትሩ implies false ካለ ብቻ ነው እስካሁን ግን ትሩ implies false የለም ስለዚህ የመጨረሻው አሁን ለማን እየሰራን ነበር የዚህን ውጤት አገኘው አይደል የተባለው የዚህን ውጤት መጨረሻ ላይ ስናገኝ ሁሉም ምን መጣ ትሩ መጣ ሁሉም ትሩ ከመጣ ምንድነው ማለት ነው ታውቶሎጂ ነው የትኛው ይሄ ኮምፓውንድ ፕሮፖዚሽን ታውቶሎጂ ነው እንላለን ምክንያቱም ትሩዝ ቫልዩ ማንኛውም p እና q ማንኛውም ሲሆኑ p ትሩ ሆነ q ፎልስ ሆነ በቃ የፕሮፖዚሽኖቹ ማንኛውም ትሩዝ ቫልዩ ማንኛውንም ሲሆን ውጤቱ ግን ምን ሆኗል ሁሉም ትሩ ሆኗል ስለዚህ
ምን ይባላል? ታውቶሎጂ በመባል ይጠራል። እሺ ይሄኛውስ የኮምፓውንድ ፕሮፖዚሽን ምንድን ነው? ታውቶሎጂ ነው ኮንትራዲክሽን ነው የሚለውን ቼክ ለማድረግ ያለን ፕሮፖዚሽኖች እነማን ናቸው? ፒ አለ፣ ኪዩ አለ። ስለዚህ ሁለት ፕሮፖዚሽኖች አሉ። ፒን ኪውን እንጽፋለን። ከዛ ቴብሉን ለመስራት እንሞክራለን። ፒ ትሩ ሲሆን ኪው ትሩ፣ ትሩ፣ ፎልስ፣ ፎልስ፣ ትሩ፣ ፎልስ፣ ፎልስ ሊሆን ይችላል። ስለዚህ ይሄን ቴብል ለመሙላት ነው የምንሰራው። እሺ መጀመሪያ ዋን እንስራ። እዚህ ጋር ኔጌሽን ኦፍ ኪው የሚል አለ። ኔጌሽኖች ምናምን ሲኖሩ እነሱንም ጨምረን ነው የምንሰራው። ኔጌሽን ኦፍ ኪው አለ። ስለዚህ እዚህ ጋር ኔጌሽን ኦፍ ኪውን እንሰራለን። ኔጌሽን ኦፍ ኪው ምን ይሆናል? እዚህ ትሩ ነው ኪው፣ ኔጌሽን ኦፍ ኪው ፎልስ ይሆናል። ፎልስ በሆነበት ትሩ፣ ትሩ በሆነበት ፎልስ፣ ፎልስ በሆነበት ትሩ ይሆናል። ኔጌሽን ኦፍ ኪው ይሄንን ይመስላል። ቀጥሎ ብራኬቶች ውስጥ ያሉትን ለየብቻ እንሰራለን። ለምሳሌ መጀመሪያ ፒ ኢምፕላይስ ኪው አለ። ስለዚህ ፒ ኢምፕላይስ ኪውን እንሰራለን። ፒ ኢምፕላይስ ኪውን ስንሰራ ፒ ኪው አለ፣ ትሩ ኢምፕላይስ ትሩ፣ ትሩ። በኢምፕላይስ ጊዜ ፎልስ የሚሆነው የመጀመሪያው ትሩ ሁለተኛው ፎልስ ሲሆን ብቻ ነው። ሁለተኛው መስመር ላይ ፎልስ፣ ሌላ ሁሉ ትሩ ነው የሚሆነው። ፒ ኢምፕላይስ ኪውን እንደዚህ ሰራ። አሁን ደግሞ ፒ ኤንድ ኔጌሽን ኦፍ ኪው፣ ፒ ኤንድ ኔጌሽን ኦፍ ኪው ወይንም ፒ ኮንጃክሽን ኔጌሽን ኦፍ ኪው። ፒ እዚህ ያለ፣ ኔጌሽን ኦፍ ኪው እዚህ ያለ። ስለዚህ ኤንድን በምንሰራ ጊዜ በኤንድ ጊዜ ትሩ የሚሆነው ሁለቱም ትሩ ሲሆኑ ብቻ ነው። ትሩ ኤንድ ትሩ ሲመጣ ብቻ ነው። ሌላው ጊዜ ሁሉ ፎልስ ነው። ትሩ ኤንድ ፎልስ፣ ፎልስ። ትሩ ኤንድ ትሩ፣ ይሄ ትሩ ይሆናል ሁለቱም ትሩ ስለሆኑ። ፎልስ ኤንድ ፎልስ፣ ፎልስ። ፎልስ ኤንድ ትሩ፣ ፎልስ ይሆናል። ስለዚህ ሰራን። አሁን ማን ቀረን? መጨረሻ ሁለቱንም ማገናኘት በኢምፕሊኬሽን ማለት ነው። ያ ማለት የመጨረሻው ቫልዩ ማን? ፒ ኢምፕላይስ ኪው if and only if p and negation of q, p implies q by implication p and negation of q የሚለውን ቴብል ለመስራት ስሞክር ይሄ ምንድነው? p implies q እዚህ ያለ፣ p and negation of q እዚህ ያለ። ለሁለቱ ምን መስራት ነው? ለዚህ ለሶስተኛውና ለአራተኛው ሮ by implication መስራት ነው። ስለዚህ በባይ ኢምፕሊኬሽን ጊዜ ትሩ የሚሆነው ሁለቱም ቫልዩዎች ተመሳሳይ ሲሆኑ፣ ሁለቱም ትሩ ትሩ ከሆነ ወይንም ሁለቱም ፎልስ ፎልስ ከሆነ በባይ ኢምፕሊኬሽን ጊዜ ምን ይሆናሉ? ውጤቱ ትሩ ይሆናል። ስለዚህ ፒ ኢምፕላይስ ኪው ባይ ኢምፕሊኬሽን ፒ ኤንድ ኪው። ስለዚህ እነዚህን ሁለቱን ነው የምንሰራው ማለት። ትሩ ባይ ኢምፕሊኬሽን ፎልስ፣ ያው ፎልስ ነው ትሩዝ ቫልያቸው የተለያየ ስለሆነ። ፎልስ ኢምፕላይስ ትሩ፣ አሁንም ፎልስ ነው የተለያየ ትሩዝ ቫልዩ ስላላቸው። ትሩ ባይ ኢምፕሊኬሽን ፎልስ፣ ኢምፕላይስ ሳይሆን ባይ ኢምፕሊኬሽን ነው። ባይ ኢምፕሊኬሽን ፎልስ፣ ፎልስ። ትሩ ባይ ኢምፕሊኬሽን ፎልስ፣ ፎልስ። ስለዚህ የመጨረሻ ውጤት ማን? የዚህኛውን ስንሰራ የመጨረሻውን ውጤት ስንሰራ ሁሉም ምንድን ነው ይመጣልን? ፎልስ ፎልስ ነው ይመጣልን። ሁሉም ፎልስ ከመጣልን ይሄኛው ኮምፓውንድ ፕሮፖዚሽን ምንድነው? ኮንትራዲክሽን ነው ማለት ነው። ኮንትራዲክሽን በማለት በዚህ መልኩ ማውራት እንችላለን። የሆነ ኮምፓውንድ ፕሮፖዚሽን መጨረሻ ላይ ያለው ውጤቱ ወይ ሁሉም ፎልስ ወይ ሁሉም ትሩ ሳይመጣ ቅልቅል ከመጣ፣ ለምሳሌ ይሄ የመጨረሻ ውጤቱ ትሩ ትሩ ፎልስ ትሩ ምናምን ቢመጣ ተቀላቅሎ ስለመጣ ምን አይሆንም? ታውቶሎጂም አይሆንም፣ ኮንትራዲክሽንም አይሆንም። ስለዚህ ኮንትራዲክሽን ለመባል ሁሉም ፎልስ መሆን አለበት። ታውቶሎጂ ለመባል ሁሉም ትሩ መሆን አለበት። የሚመጣው መጨረሻ ላይ የሚመጣው ቫልዩ ለዛ ሙሉ ትሩ ከሆነ ታውቶሎጂ፣ ሙሉ ፎልስ ከሆነ ኮንትራዲክሽን፣ የተቀላቀለ የሚመጣ ከሆነ ትሩም ፎልስም የተቀላቀለ ውጤት የሚመጣ ከሆነ ናይዘር ታውቶሎጂ ኖር ኮንትራዲክሽን ይሆናል። እዚህ ጋር መያዝ ያለብን ነገር ቱ ኮምፓውንድ ፕሮፖዚሽንስ ፒ ኤንድ ኪው፣ ሁለት ኮምፓውንድ ፕሮፖዚሽኖች አሉን እንበል። ፒ እና ኪው ኮምፓውንድ ፕሮፖዚሽኖች ካሉን ኢኩቫለንት ናቸው የምንለው ምን ሲሆኑ ነው? ፒ ባይ ኢምፕሊኬሽን ኪው ኢዝ ኤ ታውቶሎጂ ሲሆን፣ ፒ ባይ ኢምፕሊኬሽን ኪውን ስንሰራ ታውቶሎጂ የሚመጣ ከሆነ የዛ ኮምፓውንድ ፕሮፖዚሽኖች ሁለቱ ምንድን ናቸው? ኢኩቫለንት ናቸው በማለት እንረዳለን። ልብ በሉ፣ ፒ ኮምፓውንድ ፕሮፖዚሽን አንድ አለ፣ ኪውም ኮምፓውንድ ፕሮፖዚሽን ነው። የፒ ባይ ኢምፕሊኬሽን ኪውን ስንሰራ ቴብሉ መጨረሻ ላይ ሙሉ ትሩ ከመጣ፣ ትሩ ብቻ ከመጣ ያ ማለት ታውቶሎጂ ከሆነ ፒ እና ኪው ምንድን ናቸው? ኢኩቫለንት ናቸው ማለት ነው። ለምንድነው ኢኩቫለንት የሆኑበት ምክንያት? ሁሉም ትሩ ሊመጣ የሚችለው የፒም የኪውም ቫልዩ ተመሳሳይ ሲሆን፣ ፒ ትሩ እና ኪው ትሩ ከሆነ የሁለቱም ባይ ኢምፕሊኬሽን ትሩ ነው የሚመጣው።
ፒ ፎልስ ኪውን ፎልስ ከሆነ የሁለቱም በኢምፕሊኬሽን ፎልስ ነው የሚመጣው። አያችኋ? ሁለቱም ተመሳሳይ ከሆኑ ወይንም ሁለቱም ኢኩቫለንት ከሆኑ ብቻ ነው ፎልስ ፎልስ ከሆኑ ትሩ ነው የሚመጣው። ሶሪ ተመሳሳይ ከሆነ ውጤታቸው ትሩ ትሩ ነው የሚመጣው። ለዛ ነው ታውቶሎጂ የሚሆነው። ሁለቱም ኢኩቫለንት ሲሆኑ ሁለቱም ትሩ ከሆኑ ወይንም ሁለቱም ፎልስ ከሆኑ የሚመጣው ቫልዩ ሙሉ ትሩ ነው የሚሆነው። ነገር ግን የተለያዩ ከሆኑ ፒ ትሩ ሆኖ ኪው ፎልስ ከሆነ ወይንም ፒ ፎልስ ሆኖ ኪው ትሩ ከሆነ ምንድነው ፎልስ ነው የሚመጣው። ለዛ ኢኩቫለንት ከሆኑ ብቻ ነው ማለት ነው ታውቶሎጂ ሊሆን የሚችለው። በዛ ምክንያት ነው ፒ ባይ ኢምፕሊኬሽን ኪው ሙሉ ታውቶሎጂ ከሆነ ኢኩቫለንት እንደሆኑ የምንረዳው ፒ እና ኪው። ፎር ስቴትመንትስ ፒ ኪው ኤንድ አር ዩዝ ኤ ትሩዝ ቴብል ቱ ሾው ዛት ኢች ኦፍ ዘ ፎሎዊንግ ፔርስ ኦፍ ስቴትመንት ኢዝ ሎጂካሊ ኢኩቫለንት። ኢኩቫለንት መሆናቸውን ትሩዝ ቴብል ተጠቅማችሁ አሳዩ ነው የሚለው። እዚህ ኮምፓውንድ ፕሮፖዚሽን አለ፣ እዚህም ሌላ ኮምፓውንድ ፕሮፖዚሽን አለ። ሁለቱም ኢኩቫለንት መሆናቸውን ቼክ ለማድረግ ትሩዝ ቴብላቸውን መስራት አለብን። እና ስንት ፕሮፖዚሽኖች አሉ? ፒ ኪው አር 3 ፕሮፖዚሽኖች አሉ። ስለዛ ፒን እንጽፋለን፣ ኪውን እንጽፋለን፣ አርን እንጽፍና ያው 3 ሲሆኑ ሮው ነምበር ኦፍ ሮው የሚሆነው ስንት ነው? 8 ፖሲብል ሮዎች ነው የሚኖሩን። ያ ማለት ፒ ጥሩ ሲሆን ኪው ጥሩ ሆኖ አርም ጥሩ ሊሆን ይችላል፣ 3ቱም ጥሩ ሊሆን ይችላል። ከዛ ፒም ኪውም ጥሩ ሆኖ አር ፎልስ ሊሆን ይችላል። ከዛ ፒ ጥሩ ሆኖ ኪው ፎልስ ሆኖ አር ጥሩ ሊሆን ይችላል። ጥሩ ፎልስ ፎልስ ሊሆን ይችላል። እንደገና ፎልስ ጥሩ ጥሩ ሊሆን ይችላል። ፎልስ 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 ጥሩ ፎልስ ፎልስ ጥሩ ፎልስ ይሆናል። ፎልስ ፎልስ ጥሩ፣ ከዛ መጨረሻ ፎልስ ሁሉም ፎልስ። ስለዚህ ያሉን 8 ፖሲቢሊቲዎች እነዚህ ናቸው። የፒ የኪው እና የአር 8ቱን ፖሲቢሊቲዎች እንደዚህ ከጻፍን በኋላ እዚህ ጋር የተሰጡንን ለመተካት እንሞክራለን። አንደኛ ምን አለ እዚህ ጋር ፒ ኢምፕላይስ ኪው ኦር አር አለ። ስለዚህ ፒ ኢምፕላይስ ኪው ኦር አር ከመስራታችን በፊት ብራኬት ውስጥ ያለው ኪው ኦር አር ነው መስራት ያለበት። ስለዚህ ኪው ኦር አርን ለብቻ እንሰራለን። ኪው ኦር አር በኦር ጊዜ ፎልስ የሚሆነው ብቸኛው ፎልስ የሚሆነው ሁለቱም ፎልስ ሲሆኑ በኦር ጊዜ፣ ሌላው ሁሉ ትሩ ነው። ስለዚህ ኪው እና አርን ስናይ ፎልስ የሚሆኑት ሁለቱ ፎልስ የሚሆኑት እዚህ ጋር ሌላ ቦታ አለ፣ እዚህ ጋር ሁለቱ ቦታ ፎልስ ይሆናሉ። ሌላ ቦታ አለ ሁለቱም ፎልስ ይሆኑት የለም። ስለዚህ ሌላ ቦታ ሁሉ ምንድነው ትሩ ነው። ኪው ኦር አር ትሩ 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 ይሆናል። ኪው ኦር አር እንዲመጣ እንደገና ስለዚህ ምንን መስራት እንችላለን? ፒ ኢምፕላይስ ኪው ኦር አርን እዚሁ መጨረስ እንችላለን። ለዛ ፒ ኢምፕላይስ ኪው ኦር አር ሲሰራ ፒ እዚህ ያለ ኪው ኦር አር እዚህ ያለ ሁለቱንም ማገናኘት ነው። በኢምፕላይስ ጊዜ ፎልስ የሚሆነው የመጀመሪያው ጥሩ የመጀመሪያው ነው። ፒ ጥሩ ኪው ኦር አር ደግሞ ፎልስ ሲሆን ፒ ጥሩ ኪው ኦር አር ፎልስ የሆነበት የትኛው ነው? እዚህ ጋር ይሄ ጥሩ የፎልስ የሆነበት ፎልስ ይሆናል። ሌላ ቦታስ ሌላ ቦታ ጥሩ ሆኖ ፎልስ የሆነበት የለም። ስለዚህ ሌላ ቦታ ሁሉ ምንድነው ጥሩ ነው። ጥሩ 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 ጥሩ። ይሄ ማለት ፎልስ ኢምፕላይስ ፎልስ ጥሩ ነው፣ ፎልስ ኢምፕላይስ ጥሩ ጥሩ ነው፣ ፎልስ ኢምፕላይስ ጥሩ ጥሩ ነው። እንደዚህ ከማለት ጋር ተመሳሳይ። ስለዚህ ማንን ሰራን? ይሄን ኮምፓውንድ ፕሮፖዚሽን ፒ ኢምፕላይስ ኪው ኦር አርን ሰራን። አሁን ደግሞ ኔጌሽን ኦፍ ኪው ኢምፕላይስ ኔጌሽን ኦፍ ፒ ኦር አርን እንሰራለን። ከዛ ከዚህኛው ጋር እናነጻጽራለን። እኩል ከሆነ ኢኩቫለንት ነው፣ ካልሆነ ኢኩቫለንት አይደለም። ስለዚህ ኔጌሽን ኦፍ ኪው ኢምፕላይስ ኔጌሽን ኦፍ ፒ ኦር አርን ለመስራት መጀመሪያ ኔጌሽን ኦፍ ኪውን መስራት አለብን። ኪው አለን። ኔጌሽን ኦፍ ኪውን ስንሰራ ኔጌሽን ኦፍ ኪው በምንሰራበት ጊዜ የኪውን ተቃራኒ ኪው ትሩ ትሩ ይሆናል። ፎልስ ፎልስ ትሩ ትሩ እንደገና ፎልስ ፎልስ ሆኗል። ስለዛ ኪው ትሩ ትሩ በሆነበት ፎልስ ፎልስ፣ ኪው ፎልስ ፎልስ በሆነበት ትሩ ትሩ፣ እንደገና ትሩ ትሩ በሆነበት ፎልስ ፎልስ፣ መጨረሻ ትሩ ትሩ ይሆናል። ይሄ ኔጌሽን ኦፍ ኪው ይሆናል። ኔጌሽን ኦፍ ኪውን እንደዚህ ከሰራን በኋላ ኢምፕላይስ አለ። ከዛ እዚህ ብራኬት ውስጥ ያለው ኔጌሽን ኦፍ ፒ ኦር አር መሰራት አለበት። ኔጌሽን ኦፍ ፒ ኦር አርን ከመስራታችን በፊት ኔጌሽን ኦፍ ፒን ማወቅ አለብን። ስለዚህ ፒ እዚህ ጋር ትሩ 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 አራት ትሩ አራት ፎልስ ነው። ስለዚህ ኔጌሽን ኦፍ ፒን እዚህ ጋር ለመስራት ኔጌሽን ኦፍ ፒ ምን ይሆናል? ፒ አራት ትሩ አራት ፎልስ ከሆነ ኔጌሽን ኦፍ ፒ ደግሞ ተቃራኒው አራት ፎልስ ከላይ
ፎልስ 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 ከዛ 4 ጥሩ 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 ይሆናል። ማን ኔጌሽን ኦፍ ፒን እንደዚህ ሰራ። እሺ ኔጌሽን ኦፍ ፒን እንደዚህ ከሰራን አሁን ደግሞ ኔጌሽን ኦፍ ፒ ኦር አርን መስራት እንችላለን። ኔጌሽን ኦፍ ፒ እዚህ ያለ አር ደግሞ እዚህ ያለ በኦር ጊዜ ሁለቱም ፎልስ ከሆነ ብቻ ነው ፎልስ የሚሆነው። ኔጌሽን ኦፍ ፒም ኔጌሽን ኦፍ አር አሁን ሁለቱም ፎልስ የሆኑበት እዚህ ሁለተኛው ሮው ላይ ፎልስ ይሆናል። ማን ማለት ነው? ይሄ ኔጌሽን ኦፍ ፒ ኦር አርን እየሰራ ነው። እዚህ ጋር ኔጌሽን ኦፍ ፒ ኦር አርን ነው እየሰራን ያለ ነው። ሁለቱም ፎልስ የሚሆኑበት ላይ ፎልስ ፎልስ የሚሆኑበትን መጀመሪያ እናወጣለን። እዚህም ኔጌሽን ኦፍ ፒ ፎልስ ነው፣ እዚህም አር ፎልስ ነው። ስለዛ እዚህኛው መስመር ላይ ፎልስ ይሆናል። ሌላ ቦታ ሁለቱም ፎልስ የሆኑበት የለም። ስለዚህ ሌላ ቦታ ሁሉ ምንድነው? ጥሩ ነው ጥሩ ነው ጥሩ ጥሩ ጥሩ። ኔጌሽን ኦፍ ፒ ኦር አርን በዚህ አይነት መልኩ ከሰራን አሁን ማን የቀረን መጨረሻ ኔጌሽን ኦፍ ኪው ኢምፕላይስ ኔጌሽን ኦፍ ፒ ኦር አር ኔጌሽን ኦፍ ማን ኔጌሽን ኦፍ ኪው ኢምፕላይስ ኔጌሽን ኦፍ ኪው ኢምፕላይስ ኔጌሽን ኦፍ ፒ ኦር አር። ይሄኛውን ስንሰራ ኔጌሽን ኦፍ ኪው እዚህ ያለ ኔጌሽን ኦፍ ፒ ኦር አር እዚህ ያለ የሁለቱን ኢምፕሊኬሽን ነው የምንሰራው። በኢምፕሊኬሽን ጊዜ የመጀመሪያው ጥሩ ሁለተኛው ፎልስ ከሆነ ነው ፎልስ የሚሆነው። እሺ ኔጌሽን ኦፍ ኪው ጥሩ ሆኖ ኔጌሽን ኦፍ ፒ ኦር አር ፎልስ የሆነበት የትኛው ጋር እዚህ ጋር ጥሩ ሆኖ ፎልስ ጥሩ ኢምፕላይስ ፎልስ ፎልስ ይሆናል። ሌላ ቦታስ ሌላ ቦታ ኔጌሽን ኦፍ ኪው ጥሩ ሆኖ ኔጌሽን ኦፍ ፒ ኦር አር ፎልስ የሆነበት ቦታ የለም። ስለዛ ሌላ ቦታ ሁሉ ምንድነው ማለት ነው? ጥሩ ነው ጥሩ 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 ጥሩ። ስለዚህ ይሄኛውን ስናየው ኔጌሽን ኦፍ ኪው ይሄኛውን ኮምፓውንድ ፕሮፖዚሽን ሰራ ማለት ነው። ኔጌሽን ኦፍ ኪው ኢምፕላይስ ኔጌሽን ኦፍ ፒ ኦር አር እንዲመጣ ምን ጥሩ ጥሩ ይልና እዚህ ጋር ፎልስ ነው፣ ሌላው ሁሉ ጥሩ ነው። እሺ ይሄንን ከማን ጋር እንድናነጻጽር ነው የተፈለገው? ከዚህ ጋር እንድናነጻጽር። ይሄኛው ደግሞ የቱ ጋር ሰርተናል? ፒ ኢምፕላይስ ኪው ኦር አር ትሩዝ ቫልዩን ተመልከቱ። አንድ ፎልስ አለ እዚህ ጋር ስንተኛው መስመር ላይ? አራተኛው መስመር ላይ፣ ሌላው ሁሉ ጥሩ ነው። ይሄኛውንም ተመልከቱ። አንድ ፎልስ አለ አራተኛው መስመር ላይ፣ ሌላው ሁሉ ጥሩ ነው። ስለዚህ ምንድን ናቸው? ይሄና ይሄ ኢኩቫለንት ናቸው ወይንም ተመጣጣኝ ናቸው። አያችኋ? ተመሳሳይ በእያንዳንዱ መስመር ተመሳሳይ ነው የመጣው። ይሄም ጥሩ በሆነበት ይሄም ጥሩ ነው፣ ይሄም ጥሩ በሆነበት ይሄም ጥሩ ነው፣ ፎልስ በሆነበት ፎልስ ነው። ስለዛ ሁሉም ቦታ ተመሳሳይ ስለመጣ ወይንም ኢኩቫለንት ስለመጣ ሁለቱም ምን ይሆናሉ? ይሄኛው ኮምፓውንድ ፕሮፖዚሽን ከዚህ ጋር ምን ይሆናል? ኢኩቫለንት ነው ብለን ማስቀመጥ እንችላለን። ስለዚህ ኢኩቫለንት መሆኑን ለማወቅ ምንድነው እንደዚህ ቴብል ነው የምንሰራው። ቴብሉን ከሰራን በኋላ የነዛን ፕሮፖዚሽኖች ቴብላቸውን እናያለን። የፈለግነውን ፕሮፖዚሽኖች ማለት የኮምፓውንድ ፕሮፖዚሽኖች ቴብል ስናይ በእያንዳንዱ መስመር ተመሳሳይ ከሆነ ኢኩቫለንት ነው እንላለን። የሆነ ቦታ ከተለያየ ግን አሁን ለምሳሌ እዚህኛው አምስተኛው መስመር ይሄ ጥሩ ነው፣ ድንገት ይሄኛው ፎልስ ቢሆን ኖሮ ምንድነው ኢኩቫለንት አይደለም፣ ምክንያቱም እያፈረሰ ነው። ኢኩቫለንት ለመሆን እያንዳንዱ በየመስመራቸው ተመሳሳይ መሆን አለባቸው ነው። ሁለተኛ ላይ ታውቶሎጂ መሆኑን አሳዩ ነው የሚለው እዚህ ጋር ያሉትን። ስለዚህ ታውቶሎጂ መሆኑን ለማሳየት የመጨረሻ ውጤት ምን መሆን አለበት? ሁሉም ጥሩ ከመጣ ታውቶሎጂ እንደሆነ እንረዳለን። ለዛ ያንን በቴብል መልክ ሰርተን ከዛ እዚህ ጋር የተሰጠንን ታውቶሎጂ መሆኑን ቼክ ማድረግ እንችላለን። መጨረሻ ላይ ሁሉም ጥሩ ከመጣ ታውቶሎጂ ነው። ራይት ዘ ኮንትራፖዚቲቭ ዘ ኮንቨርስ ኦፍ ዘ ፎሎዊንግ ስቴትመንትስ። ኮንትራፖዚቲቭን እና ኮንቨርሱን ጻፉ ነው የሚለው። የሆነ ስቴትመንት ፒ ኢምፕላይስ ኪው ይኖረናል። ይሄ በሚኖርበት ጊዜ ለዚህ ኮንቨርሱ ምንድነው የሚሆነው? ኪው ኢምፕላይስ ፒ ምን ይሆናል? ኮንቨርሱ ይሆናል። ኮንቨርሱ ፒ ኢምፕላይስ ኪው ሲሆን ኮንትራፖዚቲቭ ደግሞ ኔጌሽን ኦፍ ኪው ኢምፕላይስ ኔጌሽን ኦፍ ፒ። ይሄ ኮንትራፖዚቲቭ እንደሚሆን እናውቃለን። ኮንትራፖዚቲቭ እንለዋለን። ስለዚህ ለዚህ አረፍተ ነገር ኮንቨርስ እና ኮንትራፖዚቲቭ ከፈለግን መጀመሪያ ፒ እና ኪውን ለይተን እናወጣለን። የመጀመሪያ ኢት ኢዝ ኮልድ የሚለው ፕሮፖዚሽን ፒ ይሆናል። ዘን ዘ ሊክ ኢዝ ፍሮዘን የሚለው ኪው ይሆናል። ኢፍ ዘን የሚለው ምንድነው የሚያሳየው? ኢምፕላይስ ነው የሚያሳየው። ፒ ኢምፕላይስ ኪው እንደሆነ እንረዳለን። ኮንቨርሱን ለማወቅ ከፈለግን ምንድነው ኪው ኢምፕላይስ ፒ ነው የሚሆነው። አረፍተ ነገሩን እንገለብጠዋለን። ስንገለብጥ ምን ይሆናል? ኢፍ ዘ ሊክ ኢዝ ፍሮዘን ዘን ኢት ኢዝ ኮልድ የሚል ይሆናል። ስለዚህ ኮንቨርሱ ኢፍ ዘ ሊክ ኢዝ ፍሮዘን ዘን ኢት ኢዝ ኮልድ ይሆናል። ቦታ እንቀያይራለን። ኪውን እና ፒን ቦታ እንቀያይርና ያው ኢምፕላይስ ስለሆነ ኢፍ ዘን የሚለውን እንጨምራለን ኮንቨርሱን በምንሰራበት ጊዜ። ኮንትራፖዚቲቭ ይሄ ኮንቨርሱ ይሆናል። ኮንትራፖዚቲቭ ደግሞ ምንድነው የሚሆነው? ኮንትራፖዚቲቭ
ኔጌሽን ኦፍ ኪው ኢምፕላይስ ኔጌሽን ኦፍ ፒ ነው የሚሆነው። በዚህ ጊዜ ኪው በነበረበት ኔጌሽን ምንድነው? ኖትን መጨመር ነው። ባሉበት ስቴትመንቶች ላይ ኖት የሚለውን መጨመር ነው። ስለዚህ ዘ ሌክ ኢዝ ፍሮዘን የሚለውን ዘ ሌክ ኢዝ ኖት ፍሮዘን እና ኢት ኢዝ ኮልድ የሚለውን ኢት ኢዝ ኖት ኮልድ እናደርግና ያው ኔጌሽን ኦፍ ኪው ማለት ዘ ሌክ ኢዝ ኖት ፍሮዘን ነው። ስለዚህ ኔጌሽን ኦፍ ፒ ማለት ደግሞ ኢት ኢዝ ኖት ኮልድ ዘን ኢፍ ዘ ሌክ ኢዝ ኖት ፍሮዘን ዘን ኢት ኢዝ ኖት ኮልድ ብለን ኮንትራፖዚቲቭን በዚህ አይነት መልክ መጻፍ እንችላለን። ያው ቢም ላይ ያለው ተመሳሳይ ነው። ኤ ጋር ካለው ጋር ፒ ኢምፕላይስ ኪው ፒ ሰለሞን ኢዝ ሄልዚ ኪው ደግሞ ሂ ኢዝ ሃፒ ከሆነ ኮንቨርሱ ኪው ኢምፕላይስ ቢ ኢፍ ሰለሞን ኢዝ ሃፒ ዘን ሂ ኢዝ ሄልዚ ይሆናል። ኮንቨርሱ ኮንትራፖዚቲቭ ደግሞ ኔጌሽን ስለሚሆን ይሄኛውንም ኔጌሽን ኖት የሚለውን እንከታለን። ኢፍ ሰለሞን ኢዝ ኖት ሃፒ ዘን ሂ ኢዝ ኖት ሄልዚ ወይንም ኢፍ ሰለሞን ኢዝ አንሃፒ ዘን ሂ ኢዝ አንሄልዚ በማለት መጻፍ እንችላለን። ያው አረፍተ ነገሩ እንደዚህ ከሆነ ወይንም ፕሮፖዚሽኑ እንደዚህ ከሆነ ፒ ኢምፕላይስ ኪው ከሆነ ኮንቨርሱ ኪው ኢምፕላይስ ፒ ነው የሚሆነው። ኪው ደግሞ ትዕግስት ዳዝ ኖት ቴክ ኤ ዎክ የሚለው ነው። ፒ ደግሞ ኢት ሬንስ የሚለው ነው። ስለዚህ ቦታ እንቀያይራለን። ኢፍ ትዕግስት ዳዝ ኖት ቴክ ኤ ዎክ ዘን ኢት ሬንስ ይሆናል። ቀጥታ ኮንቨርስ ላይ ቦታ እንቀያይራለን። የዚህ ኮንትራፖዚቲቭ የሚሆነው ደግሞ ኔጌሽን ኦፍ ኪው ኢምፕላይስ ኔጌሽን ኦፍ ፒ ነው። ኪው ትዕግስት ዳዝ ኖት ቴክ ኤ ዎክ የሚለው ከሆነ ኔጌሽን ኦፍ ኪው ደግሞ ኖትን ያጠፋዋል ማለት ነው። ኖት ካለ ኔጌሽን ሲሆን ኖቱ ይጠፋል። ትዕግስት ዳዝ ቴክ ኤ ዎክ ይሆናል እና ፒ ኢት ሬንስ ከሆነ ኔጌሽን ኦፍ ፒ ደግሞ ኢት ዳዝ ኖት ሬንስ ይሆናል። ሶ ኢፍ ትዕግስት ዳዝ ቴክ ኤ ዎክ ኖት የሚለውን እናጠፋና ዳዝ ቴክ ኤ ዎክ ይሆናል ኔጌሽን ኦፍ ኪው ዘን ኢት ዳዝ ኖት ሬን የሚለው ይሆናል። ኮንትራፖዚቲቭ እንዲህ ይሆናል። ኢፍ ፒ ኤንድ ኪው አር ቢ ስቴትመንትስ ሁለቱም ስቴትመንቶች ናቸው። which of the following implies p or q is false p or q false እንደሆነ የሚያሳየው የትኛው ነው? መጀመሪያ p or q false የሚሆነው ምን ሲሆን ነው? ሁለቱም false እና false ሲሆኑ ነው። p false q false ሲሆኑ ነው false የሚሆነው በኦር ጊዜ፣ ሌላ ጊዜ ጥሩ ነው። ስለዚህ እዚህ ጋር ባሉት ሁሉ እየተካን p እና q ቦታ false እየተካን እዚህ ጋር የሚሰጡትን ትክክለኛ መሆኑን ቼክ ማድረግ አለብን። እዚህ ጋር የሚሰጡት ውጤት ትክክለኛ ከሆነ ያ ፒ ኦር ኪውን ፎልስ ያደርገዋል። ለምሳሌ ኔጌሽን ኦፍ ኪው ኦር ኔጌሽን ኦፍ ፒ ኔጌሽን ኦፍ ፒ ኦር ኔጌሽን ኦፍ ኪው ኔጌሽን ኦፍ ፒ ፎልስ ነው። ስለዚህ ኔጌሽን ኦፍ ፒ ትሩ ኦር ኔጌሽን ኦፍ ኪው ትሩ ኦር ትሩ ነው እንጂ ፎልስ አይደለም። ስለዚህ የመጀመሪያው ስቴትመንት ልክ አይደለም። ሁለተኛው ስቴትመንት ኔጌሽን ኦፍ ፒ ፎልስ ነው፣ ኔጌሽን ኦፍ ፒ ትሩ ይሆናል። ኦር ኪው ደግሞ ምንድነው? ፎልስ ነው። ትሩ ኦር ፎልስ ደግሞ ምንድነው? ትሩ ነው። ስለዚህ ይሄ ስቴትመንት ልክ ነው ማለት ነው። ያ ማለት ፒ ኦር ኪው ፎልስ እንዲሆን ያደርገዋል ይሄኛው ስቴትመንት። ምክንያቱም ፒ ኦር ኪው ፎልስ የሚሆነው ሁለቱም ፎልስ ሲሆኑ ነው። እንደገና እዚህ ሁለቱንም ፎልስ ስናደርጋቸው እዚህ ያለው ትሩ መጥቶልናል። ስለዚህ ቢ ላይ ያለው ትክክል ነው። ሲ ላይ ያለውን ስንሰራ ኔጌሽን ኦፍ ፒ ትሩ ነው ኤንድ ኔጌሽን ኦፍ ኪውም ትሩ ነው። ትሩ ኤንድ ትሩ ምንድነው? ትሩ ነው። ስለዚህ ይሄኛውም ትክክል ነው። ይሄ ፒ ኦር ኪው ፎልስ እንዲሆን ያደርገዋል ሲ ላይ ያለው እና ዲ ላይ ያለውን ስናይ ፒ ኢምፕላይስ ኪው ፒ ፎልስ ነው ኢምፕላይስ ኪውም ፎልስ ነው። ለዛ ፎልስ ኢምፕላይስ ፎልስ ምንድነው ደግሞ ትሩ ነው የሚሆነው። ስለዚህ ዲ ላይ ያለውም ልክ ነው። ኤ ላይ ያለውን ደግሞ ስናይ ፒ ፎልስ ነው ኤንድ ኪውም ፎልስ ነው። ፎልስ ኤንድ ፎልስ ራሱ ፎልስ ነው የሚሆነው። ኤ ላይ ያለውም ትክክል ነው። ምን ኢምፕላይ ያደርጋል? ፒ ኦር ኪው ፎልስ መሆኑን ኢምፕላይ ያደርጋሉ። ቢ ሲ ዲ እና ኢ ላይ ያሉት ፒ ኪው አር ኤስ ስቴትመንቶች አሉ። እነዛ አሳይን ተደርገዋል ትሩዝ ቫልዩአቸው። ያ ማለት የፒ ትሩ ነው፣ የኪው ፎልስ ነው፣ የአር ፎልስ ነው፣ የኤስ ትሩ ነው። ስለዛ ይሄንን እየተካን እንድንሰራ ነው የተፈለገው። ለምሳሌ ኤች ላይ ያለውን እንስራ። ኪው ኤንድ ኔጌሽን ኦፍ ኤስ ኪው ምንድነው? እዚህ ጋር እንደምናየው ሁለተኛው ፎልስ ነው። ስለዚህ ፎልስ ኤንድ ኔጌሽን ኦፍ ኤስ ኤስ ምንድነው? በመጀመሪያ ኤስ ትሩ ነው። ስለዚህ ኔጌሽን ኦፍ ኤስ ፎልስ ነው የሚሆነው። እንዲህ ያለ ከዛ ኢምፕላይስ አለ። ኢምፕላይስ ፒ ባይ ኢምፕሊኬሽን ኤስ ፒ ምንድነው? ትሩ ነው። ትሩ ባይ ኢምፕሊኬሽን ኤስ ምንድነው? ትሩ ነው። ትሩ። ስለዚህ ይሄን ስንሰራ መጀመሪያ ብራኬት ውስጥ ያለውን ነው የምንሰራው። ፎልስ ምን ይሆናል? ፎልስ ይሆናል። ኢምፕላይስ አለ። ትሩ ባይ ኢምፕሊኬሽን ትሩ ነው። ፎልስ ኢምፕላይስ ትሩ ነው የሚሆነው። ትሩዝ ቫልዩ ኤች ላይ ያለው ትሩዝ ቫልዩ ትሩ ነው የሚሆነው። ምን ሲሆን እዚህ ጋር ከተሰጠን ተነስተን በምንሰራበት ጊዜ አይን ደግሞ እንስራ። አይ ላይ አር ኤንድ ኤስ ይላል። አር ምንድነው? ፎልስ ነው። ስለዚህ ፎልስ ኤንድ ኤስ ትሩ ነው። ከዛ ኢምፕሊኬሽን ኢምፕላይስ አለ። ከዛ ፒ አለ። ፒ ምንድነው? ትሩ ነው። እዚህ ጋር ትሩ ኢምፕላይስ
ኔጌሽን ኦፍ ኪው ኦር ኤስ አለ። ኔጌሽን ኦፍ ኪው ምንድን ነው? ፎልስ ነው። ስለዛ ኔጌሽን ኦፍ ኪው ምን ይሆናል? ትሩ ይሆናል። ኦር አለ። ኤስ ደግሞ ምንድን ነው? ትሩ ነው። ትሩ ኦር ትሩ እናደርጋለን። እሺ መጀመሪያ ብራኬት ውስጥ ያለውን ስንሰራ ፎልስ ኤንድ ትሩ፣ በኤንድ ጊዜ ትሩ ለመሆን ሁለቱም የግድ ትሩ መሆን አለባቸው። ሁለቱም የተለያዩ ከሆኑ ምንድን ነው? ፎልስ ነው የሚሆነው። ፎልስ ኢምፕላይስ ከዛ እዚህ ብራኬት ውስጥ ያለውን ብራኬት ነው ቀድመን የምንሰራው። ስለዚህ ትሩ ኦር ትሩ ምን ይሆናል? ትሩ ይሆናል። ስለዚህ እዚህ ትሩ አለ። ትሩ ኢምፕላይስ ትሩ ይሆናል። እዚህ ፎልስ አለ። ፎልስ ኢምፕላይስ ትሩ ኢምፕላይስ ትሩ ነው። ፎልስ ኢምፕላይስ ትሩ ደግሞ ምን ይሆናል? ትሩ ነው የሚሆነው። ስለዚህ አይ ላይ ያለው ትሩዝ ቫልዩ የዚህ ኮምፓውንድ ፕሮፖዚሽን ትሩ ይሆናል። እንደዚህ እየተካን መስራት በቀላሉ እንችላለን። ሰፖዝ ዛት ዘ ቫልዩ ኦፍ ፒ ኢምፕላይስ ኪው ኢዝ ትሩ። ፒ ኢምፕላይስ ኪው ምንድነው? ትሩ ብሎ ተነስቷል። ይሄ የዚህ ውጤት ትሩ ከሆነ ዋት ካን ቢ ሴድ አባውት ዘ ቫልዩ ኦፍ የዚህ ቫልዩ ምን ይሆናል? ወይንም ስለዚህ ቫልዩ ምን ማለት እንችላለን? ስለ ኔጌሽን ኦፍ ፒ ኤንድ ኪው ባይ ኢምፕሊኬሽን ፒ ኦር ኪው ምን ማለት እንችላለን? መጀመሪያ ፒ እና ኪው ማን ሲሆኑ ነው ውጤቱ ትሩ የሚሆነው? ለምሳሌ ፒ ትሩ ሆኖ ኪው ትሩ ከሆነ ውጤቱ ትሩ ይሆናል። ፒ ፎልስ ሆኖ ኪውም ትሩ ከሆነ ውጤቱ ትሩ ይሆናል። አሁንም ሁለቱም ፎልስ ከሆኑ ትሩ ይሆናል። ፒ ትሩ ሆኖ ኪው ፎልስ ከሆነ ብቻ ነው ፎልስ የሚሆነው። ስለዚህ ሶስት ኮንዲሽኖች አሉ ማለት ነው። ፒ እና ኪው ትሩ ሲሆኑ፣ ፒ ፎልስ ኪው ትሩ ሲሆን፣ ፒ ፎልስ ኪውም ፎልስ ሲሆን፣ ስለዛ እነዛን እየተካን ሶስቱንም ኮንዲሽኖች ማለት ነው። የመጀመሪያውን ኮንዲሽን ትሩና ትሩ ተክተን እንይ። ትሩ ስንተካ ፒ ቦታ ትሩ ስንተካ ኔጌሽን ኦፍ ትሩ ፎልስ ይሆናል። ፎልስ ኤንድ ኪው ደግሞ ትሩ ነው። የመጀመሪያውን ኮንዲሽን ነው ያየን ያለ ነው። ኪው ትሩ ነው። ባይ ኢምፕሊኬሽን አለ ፒ ኦር ኪው፣ ፒ ትሩ ኦር ኪውም ትሩ። ስለዚህ ፎልስ ኤንድ ትሩ ምንድነው? ፎልስ ነው። ባይ ኢምፕሊኬሽን ትሩ ኦር ትሩ ነው። ስለዚህ የዚህ ውጤት ምን መጣ? ፎልስ መጣ። ፎልስ ባይ ኢምፕሊኬሽን ትሩ ፎልስ ነው የሚሆነው። በባይ ኢምፕሊኬሽን ጊዜ ትሩ ለመሆን ሁለቱም ትሩ መሆን ስላለባቸው አንደኛውን ኮንዲሽን እንደዚህ ያገኛል። ሁለተኛው ኮንዲሽን ፎልስ እና ፒ ፎልስ ኪው ትሩ በሚሆንበት ጊዜ፣ ስለዚህ እዚህ ጋር ስንተካ ኔጌሽን ኦፍ ፒ ፎልስ ስለሆነ ኔጌሽን ኦፍ ፒ ትሩ ነው ኤንድ ኪው ትሩ ነው። ባይ ኢምፕሊኬሽን ፒ ምንድነው? ፎልስ ነው ኦር ኪው ትሩ ነው። ትሩ ኤንድ ትሩ ምንድነው የሚሆነው? ትሩ ነው። ባይ ኢምፕሊኬሽን ፎልስ ኦር ትሩ በኦር ጊዜ ያው ሁለቱም ፎልስ ከሆኑ ብቻ ነው ፎልስ የሚሆነው፣ ለበለዚያ ትሩ ነው የሚሆነው። ትሩ ባይ ኢምፕሊኬሽን ትሩ ይሰጣል። ሁለተኛው ኮንዲሽን ይሄ ነው። ሶስተኛው ኮንዲሽን ፎልስ ኤንድ ፎልስ ሁለቱም ፎልስ ሲሆኑ ኔጌሽን ኦፍ ፒ ፎልስ ሲሆን ኔጌሽን ኦፍ ፒ ትሩ ነው ኤንድ ኪው ፎልስ ነው። ባይ ኢምፕሊኬሽን ፒ ኦር ኪው ፒ ፎልስ ነው ኦር ኪውም ፎልስ ነው። ስለዚህ ትሩ ኤንድ ፎልስ ነው። ባይ ኢምፕሊኬሽን ፎልስ ኦር ፎልስ ነው። በኦር ጊዜ ፎልስ ነው የሚሆነው። በባይ ኢምፕሊኬሽን ጊዜ ሁለቱም ተመሳሳይ ትሩ ቫልዩ ካላቸው ትሩ ነው የሚሆኑት። ሶስተኛው ኮንዲሽን እንደዚህ ይሆንልናል። ስለዚህ ከዚህ ምን እንረዳለን? ፒ ኢምፕላይስ ኪው ትሩ ከሆነ ይሄኛው ምን ሊሆን ይችላል? ወይ ፎልስ ሊሆን ይችላል አሊያም ትሩ ሊሆን ይችላል። ትሩ የሚሆነው በየትኛው ኮንዲሽን ነው? ፒ ፎልስ ሆኖ ኪው ትሩ ከሆነ ወይንም ሁለቱም ፎልስ ከሆኑ ይሄኛው ኮምፓውንድ ፕሮፖዚሽን ትሩ ይመጣል። ግን ሁለቱም ትሩ ሲሆኑ ፒ እና ኪው ትሩ ሲሆኑ ይሄኛው ፕሮፖዚሽን ኮምፓውንድ ፕሮፖዚሽን ፎልስ እንደሚመጣ መረዳት እንችላለን። ስምንተኛውንም በተመሳሳይ መንገድ ነው የምንሰራው። ፒ በኢምፕሊኬሽን ኪው ትሩ መጥቷል። ትሩ የሚሆነው መች ነው? ሁለቱም ተመሳሳይ ትሩዝ ቫልዩ ሲኖራቸው ፒ ትሩ ኪውም ትሩ ሲሆን ወይንም ፒም ፎልስ ኪውም ፎልስ በሚሆንበት ጊዜ ነው። ስለዚህ ፒ በኢምፕሊኬሽን ኦፍ ኔጌሽን ኦፍ ኪው ምን ይሆናል? ፒ የመጀመሪያው ኮንዲሽን ሁለቱም ትሩ ሲሆኑ ነው። ፒ ትሩ በኢምፕሊኬሽን ኪው ትሩ ማለት ኔጌሽን ኦፍ ኪው ፎልስ ይሆናል። ስለዚህ ትሩ በኢምፕሊኬሽን ፎልስ ነው የሚሆነው። እንደገና ሁለቱም ፎልስን ስንተካ ፒ ፎልስ በኢምፕሊኬሽን ኪው ፎልስ ነው። ኔጌሽን ኦፍ ኪው ደግሞ ምን ይሆናል? ትሩ ይሆናል። በዚህ ጊዜም ፎልስ ይሆናል። ስለዚህ የዚህኛው ትሩዝ ቫልዩ ምንድነው የሚሆነው? ፎልስ ነው የሚሆነው። ፒ በኢምፕሊኬሽን ኪው ትሩ ከሆነ ይሄኛው ምንድነው የሚሆነው? ፒ በኢምፕሊኬሽን ኔጌሽን ኦፍ ኪው ፎልስ እንደሚሆን እንረዳለን። ሌላው ኔጌሽን ኦፍ ፒ በኢምፕሊኬሽን ኪውም በተመሳሳይ ያው ሁለቱም ኮንዲሽኖች ትሩ እና ፎልስ ስንተካ ምን ይመጣልናል? ፎልስ ነው የሚመጣልን። ዘጠነኛ ላይ ትሩዝ ቴብላቸውን ሳሉ ነው የሚለው። ትሩዝ ቴብል እንዴት እንደሚሳል አይተናል። ስለዛ ያንን መድገም ነው። አስረኛ ላይ ደግሞ እዚህ ጋር ለምሳሌ እዚህ ጋር አር ትሩ ነው። እዚህ ፒ ኢምፕላይስ ኪው ኢምፕላይስ አር አለ። አር ትሩ ከሆነ የዚህ ኮምፓውንድ ፕሮፖዚሽን ትሩዝ ቫልዩ ምን ይሆናል? ተመልከቱ። አር ትሩ ከሆነ ፒ ኢምፕላይስ ኪው ኢምፕላይስ አር ምንድነው? ትሩ ነው ማለት ነው። ስለዚህ ሁሉ ጊዜ
ፎልስ የሚሆነው እዚህ ጋር ኢምፕላይስ አለ የሆነ ፒ ኢምፕላይስ ኪው ፎልስ የሚመጣው መች ነው? ፒ ትሩ ሆኖ ኪው ፎልስ ከሆነ ብቻ ነው። ሌላ ጊዜ ሁሉ ትሩ ነው። ስለዚህ አሁን ደግሞ በዚህ በኩል ትሩ ነው ያለው። ስለዚህ ማንኛውን በዚህ በኩል ትሩዝ ቫልዩ ማንኛውም ቢሆን ለምሳሌ ፒ ኢምፕላይስ ኪው ትሩ ቢሆንና ትሩ ኢምፕላይስ ትሩ ምን ይሆናል? ትሩ ይሆናል። ፒ ኢምፕላይስ ኪው ፎልስ ቢመጣ ፎልስ ኢምፕላይስ ትሩ ይሆናል። ስለዚህ አር ትሩ እስከሆነ ድረስ ይሄኛው የዚህኛው ትሩዝ ቫልዩ ትሩ ነው የሚሆነው። ፒ እና ኪው ማንኛውንም ቢሆኑ እንኳን ፒ እና ኪው ማንኛውንም ቢሆኑ አር ትሩ እስከሆነ ድረስ የዚህኛው ትሩዝ ቫልዩ ትሩ ነው የሚሆነው። ኪው ኢምፕላይስ አር ትሩ ከሆነ ይሄኛው ምን ይሆናል? እዚህ ጋር ፒ ኤንድ ኪው ኢምፕላይስ አር አለ። ኪው ኢምፕላይስ አር ደግሞ ምንድነው? ትሩ ነው። ስለዚህ ፒ ኤንድ ትሩ ምን ይሆናል? ለምሳሌ ፒ ምን ሊሆን ይችላል? ወይ ትሩ ወይ ፎልስ ሊሆን ይችላል። ፒ ትሩ ከሆነ ትሩ ኤንድ ትሩ ምን ይሆናል? ትሩ ይሆናል። ፒ ፎልስ ከሆነ ፎልስ ኤንድ ትሩ ምን ይሆናል? ፎልስ ይሆናል። ምክንያቱም በኤንድ ጊዜ ሁለቱም ትሩ ከሆነ ብቻ ነው ትሩ የሚሆነው። ስለዚህ ይሄኛው ፕሮፖዚሽን ምን ሊሆን ይችላል? ትሩ ሊሆን ይችላል፣ ፎልስ ሊሆን ይችላል። ማን ላይ ነው ዲፔንድ የሚሆነው? ፒ ላይ ነው ዲፔንድ የሚሆነው። ኪው ኢምፕላይስ አር ትሩ ከሆነ ይሄኛው ምን ይሆናል? ፒ ኦር ኪው ኢምፕላይስ አር አለ። ኪው ኢምፕላይስ አር ምን ከሆነ ትሩ ከሆነ ማንን ነው የምናየው? ፒን እየቀያየረ ነው የሚሆነው። ፒ ትሩ ከሆነ ምንድነው? ትሩ ኦር ትሩ ትሩ ነው የሚሆነው። ፒ ፎልስ ሊሆን ይችላል። ፎልስ ኦር ትሩ ምንድነው? ትሩ ነው። ስለዚህ ይሄ ሁሉ ጊዜ ትሩ ነው ምን ከሆነ ኪው ኢምፕላይስ አር ትሩ እስከሆነ ድረስ ይሄኛው ሁሉ ጊዜ ትሩ እንደሆነ እንረዳለን። ፒ ኦር ኪው ትሩ ከሆነ ይሄኛው ፕሮፖዚሽን ወይም የኮምፓውንድ ፕሮፖዚሽን ምንድነው የሚሆነው? ፒ ኦር ኪው ትሩ ከሆነ ኔጌሽን ኦፍ ፒ ኦር ኪው ኔጌሽን ኦፍ ፒ ኦር ኪው ትሩ ነው። ኔጌሽን ኦፍ ትሩ ባይ ኢምፕሊኬሽን አለ። ባይ ኢምፕሊኬሽን ኔጌሽን ኦፍ ፒ ኤንድ ኔጌሽን ኦፍ ኪው ኔጌሽን ኦፍ ፒ ኤንድ ኔጌሽን ኦፍ ኪው ኔጌሽን ኦፍ ትሩ ምንድነው? ፎልስ ነው። ፎልስ ባይ ኢምፕሊኬሽን ማን አለ? ኔጌሽን ኦፍ ፒ ኤንድ ኔጌሽን ኦፍ ኪው አለን። ፒ ኦር ኪው ትሩ ሆነ ማለት ስንት ኮንዲሽኖች ነው ያሉት? ፒ ትሩ ሆኖ ኪው ትሩ ሲሆን ትሩ ይሆናል። ፒ ትሩ ሆኖ ኪው ፎልስ ሲሆን ትሩ ይሆናል እና ፒ ፎልስ ሆኖ ኪው ትሩ ከሆነም ትሩ ነው የሚሆነው። ስለዚህ ሶስት ኮንዲሽኖች አሉ። ስለዛ እዛ ጋር እነዛን ሶስት ኮንዲሽኖች ስንጠቀም ይሆናል ፎልስ ባይ ኢምፕሊኬሽን የመጀመሪያው ትሩ እና ትሩ እንተካ። ፒ ቦታ ትሩ ስንተካ ፎልስ ይሆናል። ፎልስ ኤንድ ኪው ቦታ ትሩ ስንተካ ፎልስ ይሆናል። ፎልስ ኤንድ ፎልስ ደግሞ ምንድነው? ፎልስ ነው። ስለዚህ ፎልስ ባይ ኢምፕሊኬሽን ፎልስ ምን ይሆናል? ትሩ ነው የሚሆነው። አንደኛው ኮንዲሽን። ሁለተኛው ኮንዲሽን ፒ ቦታ ትሩ ተክተን ኪው ቦታ ደግሞ ፎልስን ስንተካ ምን ይሆናል? ፎልስ ባይ ኢምፕሊኬሽን ፒ ቦታ ትሩ ስንተካ ኔጌሽን ኦፍ ፒ ፎልስ ይሆናል። ከዛ ኤንድ አለ። ኤንድ ኪው ቦታ ፎልስ ከሆነ ኔጌሽን ኦፍ ኪው ደግሞ ትሩ ይሆናል። ስለዚህ ፎልስ ባይ ኢምፕሊኬሽን ፎልስ ኤንድ ትሩ ምንድነው? ኤንድ ጊዜ ፎልስ ነው። ፎልስ ባይ ኢምፕሊኬሽን ፎልስ ትሩ። ሁለቱም ትሩዝ ቫልያቸው ተመሳሳይ ከሆነ ትሩ ነው የሚሆነው እና ሁለተኛው ኮንዲሽንም አየን በሁለቱም ጊዜ ትሩ መጣ። ሶስተኛው ኮንዲሽን ፒ ፎልስ ሆኖ ኪው ትሩ ሲሆን እዚህ ፎልስ ባይ ኢምፕሊኬሽን አለ። ከዛ ኔጌሽን ኦፍ ፒ ፎልስ ከሆነ ኔጌሽን ኦፍ ፒ ምንድነው የሚሆነው? ትሩ ነው የሚሆነው። ኤንድ ኪው ትሩ ከሆነ ኔጌሽን ኦፍ ኪው ደግሞ ምንድነው የሚሆነው? ፎልስ ነው የሚሆነው። ሶ ፎልስ ባይ ኢምፕሊኬሽን ትሩ ኤንድ ፎልስ ምን ይሆናል? ፎልስ ነው። ፎልስ ባይ ኢምፕሊኬሽን ፎልስ ትሩ። ስለዚህ በሁሉም ኬዝ ምንድነው የሚመጣው? ትሩ ነው የሚመጣው። ስለዚህ ምን ማለት እንችላለን? ፒ ኦር ኪው ትሩ እስከሆነች ድረስ እችኛዋ ፕሮፖዚሽን ምንድናት? ትሩ ናት። ምክንያቱም በሁሉም ጊዜ ትሩ ስለመጣልን ወይንም ሁሉንም ፖሲብል ቫልዩዎች ፒ ኦር ኪው ትሩ እስከሆነ ድረስ ይሄኛው ምን እንደሚሰጥ አየን፣ ትሩ ነው የሚመጣልን ማለት ነው። ኪው ትሩ ከሆነ ይሄኛው ፕሮፖዚሽን ምን ይሆናል? ኪው ቦታ ትሩ እንተካ። ፒ ኢምፕላይስ ኪው ምንድነው? ትሩ። ከዛ ኢምፕላይስ ኔጌሽን ኦፍ ኪው ምንድነው? ኪው ትሩ ከሆነ ኔጌሽን ኦፍ ኪው ፎልስ ኢምፕላይስ ኔጌሽን ኦፍ ፒ ይሆናል። አሁን ፒ ኢምፕላይስ ትሩ። ፒ ቦታ ማንኛውም ትሩዝ ቫልዩ ተጠቁ። ትሩ ኢምፕላይስ ትሩ ትሩ ነው። ፎልስ ኢምፕላይስ ትሩ ትሩ ነው። ስለዚህ ይሄ ትሩ ይሆናል። ኢምፕላይስ ፎልስ ኢምፕላይስ ኔጌሽን ኦፍ ፒ። አሁን ኔጌሽን ኦፍ ፒ ማንኛውንም ቢሆን ኔጌሽን ኦፍ ፒ ትሩ ቢሆን ፎልስ ኢምፕላይስ ትሩ ምንድነው የሚሆነው? ትሩ ነው የሚሆነው። እንደገና ኔጌሽን ኦፍ ፒ ፎልስ ቢሆን ራሱ ፎልስ ኢምፕላይስ ፎልስ ትሩ ነው የሚሆነው። ስለዚህ ፎልስ ኢምፕላይስ ትሩ ይሆናል። ስለዚህ ትሩ ኢምፕላይስ ፎልስ ኢምፕላይስ ትሩ ደግሞ ምንድነው? ትሩ ነው። ትሩ ኢምፕላይስ ትሩ ትሩ ነው የሚሰጠው። ስለዚህ ኪው ትሩ ከሆነች ይሄኛው ሙሉ ምንድነው የሚሆነው? ትሩ ነው ሁሉ ጊዜ የሚሆነው። ፒ ትሩ ነው፣ ኤስ ደግሞ ፎልስ ነው። ስለዚህ ይሄኛው ምን ይሆናል? እንተካ። ፒ ቦታ ትሩ ስንተካ ትሩ ኤንድ ኪው ኢምፕላይስ አለ። ፒ ማን ነው? እንደገና ትሩ ነው። ኦር ኤስ ደግሞ ፎልስ ነው። ስለዚህ ምን ይሆናል? ትሩ ኤንድ ኪው ትሩ
ኤንድ ኪው ኢምፕላይስ ትሩ ኦል ፎልስ ምንድነው? በኦር ጊዜ ሁለቱም ፎልስ ከሆነ ብቻ ነው ፎልስ የሚሆነው፣ አለበለዚያ ትሩ ነው። ስለዚህ እዚህ ጋር ምን አለ? ትሩ ኤንድ ኪው አለ። ኪው ምን ሊሆን ይችላል? ትሩ ሊሆን ይችላል፣ ፎልስ ሊሆን ይችላል። ኪው ትሩ ከሆነ ትሩ ኤንድ ትሩ ትሩ ይሆናል። ኪው ደግሞ ፎልስ ከሆነ ደግሞ ትሩ ኤንድ ፎልስ ፎልስ ይሆናል። ስለዚህ ሁለት ሊሆን ይችላል። ይሄኛው ቲ ኤንድ ኪው ምን ሊሆን ይችላል? ወይ ትሩ ወይ ፎልስ ሊሆን ይችላል ኪው ሲቀያየር። ስለዚህ ትሩ ከመጣ ትሩ ኢምፕላይስ ትሩ ምንድነው የሚሆነው? ትሩ ነው የሚሆነው። እንደገና ቲ ኤንድ ኪው ፎልስ ከሆነ ፎልስ ኢምፕላይስ እዚህ ጋር ማን አለ? ትሩ። ፎልስ ኢምፕላይስ ትሩ አሁን ምንድነው? ትሩ ነው። ስለዚህ ሁሉ ጊዜ ምንድነው? ትሩ ነው የሚሆነው። ፒ ትሩ ኤስ ፎልስ እስከሆነ ድረስ ይሄኛው ሁሉ ጊዜ ምንድነው? ትሩ ነው የሚሆነው ትሩዝ ቫልዩ